ሌላ አንድ ሳረሳው ማቀርበው እኔ መዲና ሄጄ እስልምናን በንጽህና ማማት አይቻልም ሽታ የሚባል ነገር የለም ብዬ ስለ አሁን ነው ያወራሁት። ስለ አሁን እኔ መዲና ሄድኩት እኮ ዛሬ አንድ ወር ከምናምን አይደል ሙስሊምን በንጽህና ማማት አይቻልም ሲል በአይኔ በብረቱ ይጄ እኮ አይቼ ያየሁትን እኮ የተናገሩት 5.1 ሚሊዮን ህዝብ ጋር ሰግጄ ሽታ የሚባል ነገር የለም። ንጹዎች ናቸው። ምን አይነት ኮሚትመንት ነው? ምን አይነት ዲሲፕሊን ነው? በምን አይነት መንገድ ቢማሩ ነው? ያ ሁሉ ሰው እየሸና ካካ ያለ ያራ ሽታ የሚባል ነገር የለም ብዬ ታስቀጥቶ እኔ ያየሁትን ነው። አንተ ምን አልክ? ሐዲስ ላይ የዛሬ ስንት ዓመት የተጻፈውን ነብዩ መሐመድና እኔ በግበግን ሸት ነበር ብሏል አንዱ ለአባቱ ይነግረዋል ብለህ ተቀሰቀሰ። ከዛ ገብቻ ያየሁት ነገሩ ዌል በስተመጨረሻ ኡስታዝ ተድላ ነብዩ መሐመድ የሙስሊሞቹ ነብይ በግበግ እንደሚሸት አምኗል። ምንም እንኳን ልብሱ የሚለብሱት ሱፍ ስለሆነ ነው ዝናብ ሲመታው በግበግ የሚሸተው ነብያችን ቢልም ዝናብ ሲሆን መሐመድ ልብሱን ያወልቃል። ያው ሳይ ሙስሊም 898 ላይ ራቁቱን ይሆናል። ስለዚህ በግበግ የሚሸተው ልብሱ ራሱ ቢሸት ከሙሐመድ ሰውነት ጋር በተያያዘ ስለሆነ የሚሸተው በግበግ ይሸታል ማለት ነው። ታዲያ ከዚህ በግበግ ከሚሸተው ነብይህ ላይ ደግሞ ሴቶቹ ሙሐመድ ሲያልበው ላቡን እንደ ቅባት እንደ ሽቶ ይተባበሱት ነበር። ይሄው ማስረጃ ሳይ ሙስሊም 23:32 ላይ እንደ ሽቶ ይቀቡት ነበረ። ይሄ የሆነበት ምክንያት ምንድነው ካልከን ኡስታዝ ተድላ ሴት ልጅ ሽቶ መቀባት አይፈቀድላትም በእስልምና። ሽቶ ተቀብታ በወንዶች ፊት ማለፍ አትችልም። ማስረጃ ሱናን አናሳይ 5126 ላይ ሴት ልጅ ሽቶ ተቀብታ በወንዶች ፊት ካለፈች እርሷ ዘማዊ ነች ብሏል። በዚህም ምክንያት ጋነም ትገባለች ዘማዊ ከሆነች ደግሞ ማለት ነው። ስለዚህ ሴት ልጅ እንደዚህ ከሆነ ሽቶ መቀባት ማትችል ከሆነ የሙሐመድን ወይም የባሎቻቸው ሚስቶች ላቡን ነው መቀባት የሚችሉት። በየቀኑ ደግሞ ፀጉራችሁን ማበጠርም አይፈቀድም። ማስረጃ ይኸው ሱናን አቢ ዳውድ 41:59 ላይ ፀጉርን መንከባከብ ማበጠር በየቀኑ አይፈቀድም። ሌላኛው ካካ ይላሉ ይጸዳዳሉ ግን አይሸቱም ማለት ካካ ብለው ራሱ የሚጸዳዱት በምን እንደነው እሱ ቂጣቸው የሚጠርጉት በሶስት ድንጋይ። ማስረጃ ሱናን ኢብን መጃ 313 ላይ በሶስት ድንጋይ ቂጣቸውን ጥረጉ ብሎ ስላዘዘ እንግዲህ ኡምራ ስታደርግ ቂጥህን በሶስት ድንጋይ ጠርገህ ከውስጥም ከውጭም ልብስ እንዲሁ ከማገልደም ውጭ ፓንትም አለብስም እንግዲህ በሶስት ድንጋይ ሞዥቀኸው። ሴቶቹ ደግሞ ሽቶም ሳይቀቡ የባሎቻቸውን ላብ ተቀብተው ምን አይነት ሽታ ሊሸቱ እንደሚችሉ ማገናዘብ ነው። ይሄ ብቻ ሳይሆን እንግዲህ ካለገለደሙ ሴቶቹ ደግሞ ፔሪድ ከነካቸው ፔሪዳቸውን በምንድን ነው የሚያጥቡት ከተባለ አይሻ ትናገራለች። ያው ሱናን አቢ ዳውድ 358 ላይ በፔሪዳችን ወቅት ልብሳችንን ፔሪዱ ሲነካው አክቱ ብለን በምራቃችን ነው የምናጥበው ብላለች። እንግዲህ በምራቃቸው ከሆነ ሴቶቹ ልብሳቸው የሚያጥቡት የሚቀቡት ሽቶ ወይንም ቅባት ደግሞ የነብያቸውን ወይንም የባላቸውን ላብ ከሆነ እሱ ደግሞ በግበግ የሚሸት ከሆነ ቂጣቸውን ካካ ብለው በሶስት ድንጋይ የሚጠርጉ ከሆነ ማሰብ ነው እነኚህ ሰዎች ሽታቸውን። ኡስታዝ ተድላ አንድ ቂጥን በሶስት ድንጋይ ጠርገ እንደ ሐዲሱ መሰረት እንደ ነብይ ትእዛዝ መሰረት ከዛም ሚስቶች ፔሬድ ጨርቃቸው ላይ አይተው በመራቃቸው አጥበው ከዛ አንተ በግበግ እየሸተት ከአንተ ሌላ ብህን ወስደው ተቀብተው ምርጥ ሽታ ነዋል። መቼም እኔ ከነብዩ ይሻላለሁኝ አልገማም በግበግ አልሸትም አትለንም። አሁን ላይ ብሌነን በንጽህና ጉዳይ ልናወራ ነው።